ግና ቤተሰቦች ከዚህ ውጭ ለዳኝ ለሱ ሽፋን መስጠት መናገር እኔና ሞጣ ቀራኒዮ በምን ተገ ሞጣን የሚያገኘው ሰው እኮ ወርቁ አይተነው ለሱ ልክ ነው። ብሔርተኝነት እኮ ነው። አማራነትን ስትወድ ነው ወርቁ ለሱ ልክ ነው። ወርቁ እኮ ተዋር ሊሰደብም እንደዛ ሊነገርበት የቻለው እኮ በማምክንያት በሞጣ ምክንያት ልክስክስ ወርቁን አይተው ነው የመጡት። ግን እነዚህ ሰዎች ያገኙት በአማራነቱ ብሔርተኝነት ዛሬ ላይ ለራሳችን አማራው በሚለው ስለምንተሳሰብ እንጂ ዳኜን እኔ ያገኘሁት ከ20 ቀን በኋላ እንደውም እኔና ዳኜ ተገናኘን የት ነው አያውቅም። እኔ ዱባይ መኖሬ ነው። እንደዋወላል ግን የት ሀገር እንደምኖር ጭራሽም አያውቅም። የምፈልገውን ነገር ከጨረስኩ በኋላ ነው እኔና ዳኜ የተገናኘን። ማንንም ሰው እኮ ብልጥ እኮ ነኝ። ዳኜ ቢዝነስ ይኖረዋል መብቱ ነው። ህጉን በጠበቀ መንገድ ነው የከፈተ። ማንንም እስኪ ቅርሻትን ትፋበት። ባይዘዌ አርቲስት ይሰደባል። የሞተ ሰው ሲሰድቡ የኛ የምትሉ ጀግና ይሰደብባቸዋል። ሞታ ማቻችሁ ነው ይመቸው። ሞጣን ገና ባልገዋለሁ። አሁን እናት ይበዳ እናት ነው እንደዚህም ሲጨብጦ ምናምን እያለ ነው አይደል? አሁን መልሼ ደግሞ እርቃን ቪዲዮውን ስለቅበት ገና ባልገዋለሁ። ምን ያደርግልሃል? ኦሮሞውን የብልጽግና ተከታሪ ሆነ ዳኘንን ብሰድበው ብጠላው ወርቁን ብጠላ የአማራ ስስ ልቦች የሆኑትን እስኪ እነሱን ብትናገሩ እኔ አይገርመኝም፣ ማንም አይገርመው። ዮናስ ሙሉነህ ክፍያ አሁን ተነካክተህ እንደሌላ ሰው እንደ ኦሮሞ ፖለቲካ መስሎ ልክ አሁን እነዚህ ሰው በዛ ውስጥ ስላሉ እነዚህ እኮ ክብር ያላቸው እኮ ናቸው። ገንዘብ ፍለጋ እንዴት እንደሄድክ አውቃለሁ። እስከ ሪከርድ ለጥፈዋለሁ እኔ ደግሞ እስከ ሪከርድ ለጥፈዋለሁ እያልኩ ነው። ዮናስ እኛ እኮ ስብዕና ይዞን እኮ ነው። ስብዕናና ትልቅነት የሚባል ነገር ትልልቆች ተው ስላሉን እንጂ የዛሬ ከሞጣ በላይ የዛሬ 3 ሞጣ እኮ ለአማራ ጥላት እኮ ነው። መታወቅ ያለበት አንቺ ብርጅስተን የምትባይ ወሸላ አቋም ወደና ፊት የለሽ ወይ ፖለቲካ ሰሪ ዝምባም ቆሻሻ እነዳኘንና እነወርቁን የሚያሰድበው ማን ነው? አያሌው መንገሻል አንተ በመትነካበል ከኔና አንተ ብድር እንከፋፈላ። አያሌው መንገሻን ደግሞ ያን እውር ሽማግሌ ዘግዝቄ ሰረግጥልህ ሞጣና ተሳደባለህ አይደል? ቁጭ ብሎ ነው ጎን ውሃ የሚከፍትልህ አያሌው መንገሻ። ስንት ሰው ደም ያለ አጋልጬ ሰጠዋለሁ። አማራን ቁጭ ብሎ ጥፍር ሲነቅል የነበረ በአማራ ደም ነው ዛሬ አሜሪካ ላይ ጥፍሩን ዘርግቶ የሚኖረው። ዛሬ የሚያሸክል ገንዘብ የሚያስከፍል ምንም ከዚህ በኋላ ድርድር የለም። ምን አባት አመጣለህ? ምን አባሽ ታመጫለሽ? ኡጋንዳ ብለህ ጣትህን ስቀስር አሜሪካ ታገኘኛለህ አባቴ። ኧረ ላጥፍለት የለንደኑን ፎቶ ምንም አታመጣም እያልኩ ሞጣ አማራ ጥላት ነው። ከዚህ በላይ ፋኖ ለፋኖ መርዝ ስጡ ከማለት በላይ ለምን ያስክበት? ሞጣ ዛሬ ነው አማራን የሚሳደበው። እኔ ያመመችኝ የመጀመሪያ ቀን ያወረርኳት አንበሳ የመጀመሪያ ቀን ሲመጣ ለስዕሉ አመሰግናለሁ ያለብኝ ያቺ አንበሳ። ወርቁ አልቆየም እኮ አማራን ሲከፋፈል ሲሳደብ እኔና እሱ ብሪጅስቶን ሁሉ ፎቶ አለጠፍኩባትም። አያሌው መንገሻን አልተሰደበም። አቶ አያሌው ረጅም ነው አለኝ። ሳሞቅህ እኮ ነው መጥተህ ይቅርታ የጠየቀኝ። ሞጣን እንዳይናገር ያደረግከው አንተ ነህ። ዛሬ ስለቃለሁ እኔ አሁን የሆነ ሲሸነፍ የሚባል የሆነ ስስ ልብ የለንም እኮ እኛ። ማንንም አስገብተን እኛ ፖለቲካ እገዛ ኦሮሞ ሌላ ብሔር እገዛ እንድታደርጉልን አንፈልግም።
ለራሳችን በቂ ነን። ጠላተኛ ገብቶ መውጣት ትክክል አይደለም። ዳኜ አንድ ጆከር ሁላችሁም ባይዘው መገንዘብ ያለባችሁ አማራ የሚል አርቲስት ማሳጣት ነው። ለአማራ አማራ ብሎ የሚቆም ስለ አማራ የሚቆም አርቲስትን ማሸማቀቅ፣ ስራ እንዳይሰራ ማድረግ፣ እነሱ ምንም አይነት ነገር እንዳያገኙ ማድረግ፣ ሌሎች ግን እንዲያገኙ ማድረግ። በዚህ ደረጃ ወጣው የኦሮሞን ወይ የትግሬን አርቲስት በዚህ ደረጃ ዘመቻ አይወጡበትም። ኦኬ ዳኘ ወጦ ቢናገር ወይ የሆነ አርቲስት ወጦ በተናገረው ልክ ብትናገረው ችግር የለም። ወጦ ያልተናገረን ምንም ያላለን በይሆናል በዝም ብለህ አስበህ የምታረግ ከሆነ ዳኘ ላይ የተደረገ እንዳይመስላችሁ አማራ ላይ ነው የተደረገ። ቢኮዝ አማራ ብለህ እንዳትመጣ ነው። ታዋቂ የሆነ ሰው አማራ ብሎ እንዳይመጣ ነው እያሸማቀቁ ነው። ማድረግ የፈለጉት ያንን ነው። ዳኘ ታዋቂ ሰው ነው። ጆከርን ያገኛል፣ ሞጣን ያገኛል፣ ማንኛውንም ሰው ኖርማል ሰው ያገኛል። ለምን መብቱ ነው። ምን አየህ? ምን የዳለቻን ጥፍር የሚቆርጥለት አብይ አህመድ አይደለም? ምን ይገርማል? ምን ነው እነ ዳልቻ ከሌላ አርቲስቶች ከኦሮሞ አርቲስቶች ጋር ሲሆኑ ለምን አልተነጋገራችሁም? ያውም ንጹሃንን ምን አባ ገባ ስለዳኘው ለምን ተሸክሞኛ አይዞርም? ለምን ተሸክመው አልዞርም? ዋናው ግን ይሄ ዝምባም እሱን በልቶ ጠጥቶ በላበት ሰሃን ላይ የሚያራ የሚተፋ ትፋታ መሀይም ግን ለዚህ ሁሉ አመታት ተሳክቶልኛል። አዝረክርኬያለሁ። በሰፈር በመንደር የተሸጎጣችሁ አንዳንድ አማራዎች አላችሁ። ምንም አታመጣም ዝምብ ነህ እያልኩ ነው። እኔ ብቻ በቃችኋለሁ። ስሜታዊ አታድርገኝ በእናትህ። አሁን ሆዴም ስለጎደለ ቻው ልብላና በኋላ እንገናኛለን።